ሰላም ለእናንተ ፕሮግራማችን ተከታታዮች ይህ የመዳን ቀን በሚል ስያሜ የምናቀርብላችሁ ሳምንታዊ ፕሮግራማችን ነው። እንደምሰምታችኋል ባለፉት 2 ሳምንታት የፓስተር ጎሳዬን ምስክርነቶች ማቅረባችን ይታወሳል። ዛሬ ደግሞ ክፍል 3 እና የመጨረሻውን ይዘላችሁ ቀርብ ያለው እስከ መጨረሻው እንድትከታተሉ በጌታ ፍቅር ጋብዛችኋለሁ። በኋላ ታደለ እመን አልኩት ልንገር አልኩት እና አይደናል ስም በጆሮ የጠጋ ብሎ አጃቢዎቹ እንዳይሰሙ አምላክ አድኖሃል አለ። እነዛ ማለት ናቸው አለኝ። አሁን አልኩ አምላክ አድኖሃል አምልከው አለኝ። አመልከዋለሁ ላንተ የሚያስፈልግ እኔ እንኳን አላማ ሌላ ነው። ከወር በኋላ በርግጥ እሱንም ገደሉት። ሌላ መንገደኛ አይቀኝ ምናምን የሚሉት ነው ያላቀው እና ከዛ በኋላ ተገረመ ሰውዬ አምልከው አለ እና የሌላው ጊዜ ግን አዲስ አበባ መጥቼ ሰነበትኩና ልሄድ ስል 20 ቀበሌ ያሉ ክርስቲያኖች በሙሉ ታስረዋል አለኝ። አንድ ቦታ አንድ መስሪያ ቤቱን አልናገርም የሚሰራ ሰው አሁን ብትመጣ አለኝ ሊስትሮ ሳይቀር ተመድቦብሃል አለኝ። ለአንድ ሰው ወንጌል ስናገር አትምጣ አለኝ። ለምን አልኩት እና በደንብ ውሳኔውን አይቶና አዛኩ እንዳውም እንደገባሁ እንድገደል። ከዛ በኋላ መጨረሻ ላይ ተንበረከኩና አንድ ቦታ ጭቃ ነው ክረምት ነበር። ተንበርኬ ጌታዊ ልሂድ ልቅር አልኩት። ሂድ ግን ያስሩሃል አለኝ። ግን ምንም አትሆንም አለኝ። ያስሩሃል ግን መግደያም ቦታ ይወስዱሃል፣ ሊገሉ ይወስዱሃል አለኝ። ግን ምንም አትሆንም አለኝ። ከዛ በኋላ ጌታን እያመሰገንኩ ደስ እንደመጣሁ የመጣሁለት 20 ቀበሌ እየዞርኩ የታሰሩትን አየሁ። ወላጆች ደረታቸውን ይመታሉ ሊገደሉ ተብሎ መጣሁና ማታ ገብቼ በሬን ዘግቼ 3 ቀን ጾም ጸሎት እየጸለይኩ ምንም 3 ቀን ዳብል ጾም ጸሎት ከ3 ቀን ጾም ጸሎት በኋላ በአራተኛው ቀን ብቅ አልኩኝ። ከሰዓት በኋላ ጠመንጃ ይዘው መጡ። ልክ ኢየሱስ እንደተናገረው እንደዛ ተናገሩ። ማን ትፈልጋላችሁ አልኳቸው። ግቢ አንተን ነዋ አለኝ። እኔ ነው የምትፈልጉት? አዎ። እንግዳውስ ከወሰዳችሁኝ ፍራሽን እኔ መሬት ላይ መተኛት አልችልም፣ ጠቅላችሁ ይዙኝ። አዎ። ጠቅልዬ ፍራሽን አስሬ የትንሽ ፍራሽ ጠመንጃውን ይዞ ጥበቃው እኮ ወታደሩ ፍራሽን ማዝሮ ሌሎችም በመሳሪያ ይዘው እስር ቤት ወሰዱ እና በኋላ ታስሬ መጨረሻ ላይ ትገደላለህ፣ ልንገልሃለን፣ ያው ትሞታለህ አሉ። ታርፈዋለህ እና ወሰዱኝ። ግን ብቻዬን ነው የዛ ጊዜ ወሰዱኝ። መግደል እንዳልቻሉ ነው ከንግግራቸው የሰማሁት። አልቻሉም። መሳሪያቸውን ቢንዳላቸው ነው የሚና እና መጨረሻ ላይ እኔ ጋር የሚኖር ልጅ አለ። አሁን የቸርቻችን ሙዚቃ ተጫዋች ጎበዝ ልጅ ነው እና እሱ እኔ ጋር ነበር። ያው ቤተሰብ ስለሆነ እኔ ጋር ነበርና እዛ ነው የኖረው እና ከዛ በኋላ ትንሽ ልጅ ነው ገና። እሱንም ወስደው አስረውታል። የሚገርመው ግን በምታሰርበት ጊዜ ሁሉ የእህትና የወንድሞች ወላጆች ናቸው ምግብ የሚያመጡልኝ። የሚያስገርመው ግን የአዲስ ዓመት መለወጫ የእነሱ በዓላቸው ነውና የእነሱ በዓል ያለበት ጊዜ አለ። መስከረም ስንት 2 ይሁን አላውቅም፣ እንደዛ ከ20 ቀበሌ አመጧቸው። አብዮት አደባባይ የሚባል ሆቴ እኔና የኔንም ልጅ አብረው ወሰዱን እና ቄስ ዘለቀም ታስረዋል። አብረን ሁላችን እዛ ነን። አደባባዩ ደግሞ ሌላ ኢህአፓ ነበሩ ወይም ጸረ አብዮተኞች የሚሏቸው ኢህአፓ የሚለውን ይቅርታም እንደሆነ ትርጉሙን አላውቅምና ነበሩና አማኞችን ለብቻ ሌላውን ለብቻ ወላጆች በሙሉ ተነግሯቸዋል። ይሄ ኢህአፓ እንትን የቀበሌ ወጣት ሊገደሉ ነው ኑና አርማቸውን አውጡ ተብሎ በኋላ ቄስ ዘለቀ ምን አለኝ፣ እኔ ሳቅሳቅ ይለኛል፣ ደስ እያለኝ ነው። አይ ሊገሉን ይሆናል፣ ሲገሉን ጸጋ ሊበዛልን ነው አልኩት። እንደዛ ነው የምተረጉሙኝ፣ ሌላ ጣጣ የለም። እና ናደው ዘካሪያስ መጡ፣ ኮሎኔል ናደው ዘካሪያስ እና እሳቸው መጡና ህዝቡ መሃል ይሄ እኔ ጋር ያለው የኔ ልጅ አሸብር መጣ። ናስቲ ያሉት እያሻሹት ትንሽ ልጅ ነው። ለምን ታሰርክ አሉት። ጴንጤ ተብዬ ነህ እንደ አሉት። አይደለም በአብ በወልድ በመንፈስ ቅዱስ አንድ አምላክ የሚያምን ክርስቲያን ነኝ አላቸው። በኋላ ንግግር ጀመሩ። እሱን ይዘውት አያችሁ በአብዮት ጊዜ እንዲህ ግፍ ይደረጋል አሉ። አሁን እውነተኞች ቢሆኑ እነዚህን አማኞች ያሰሯቸው ይሄ ልጅ አይታሰርም ነበር አሉ። ሌላ ጸራ ቤተኞች እኛው ጋር ተሰግስገው ጸራ ቤተኞች ናቸው አሉ። ከዛሬ ጀምሮ አሉ። እነዚህኞቹ ግን አሁንም ጸራ ቤተኞች ናቸው። ለመጨረሻ ጊዜ ወላጆች ልጆቻችሁን ካረማቸው ለመጨረሻ ጊዜ ነው የምንለቃቸው አሉ። ከዚህ በኋላ በየመንገዱ ላይ ነው እርምጃ የምንወስድባቸው አሏቸው። እነዚህ አማኞቹ ግን አላግባብ ስለታሰሩ ወላጆች አምልኮ ቤተክርስቲያናቸው ቢሄዱ እንዳትከለክሏቸው ከዛሬ ጀምሮ ፈቅደናል ሲሉ ያው እንግዲህ እኛ አማኝ እንኳን ይሄን ተብለን እንደውም ያዙ ሊቀቁኝ ነው የምንለው አይደል? ባህር ዛፉን እየቆረጥን ከተማውን በመዝሙር አቀለጥን። ኢየሱስ ጌታ አሜን። አዎ ሃሌሉያ እግዚአብሔር ይባረክ። አሜን። እና ከዛ በቃ እንደዛ ሆነ። መጨረሻ ላይ ጌታ
ከዛ ሀገር እንድለቅ አረገኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ያ ሁሉ አለፈ። የፈተናውን ጊዜ የስደቱን ጊዜ እግዚአብሔር አሳልፎት ከዛ በኋላ ወደ አዲስ አበባ ነው ጉዞ። ምን ይመስል ነበር ደግሞ ከዚህ በኋላ ያለው አገልግሎትና? ከደሴ አለቀና ጌታ ውጣለኝ 3 ቀን ጾምና ጸለይኩ። ልክ ነበር። አዲስ አበባ ገባ። ተነስተን አዲስ አበባ ስንገባ ገብርኤል አካባቢ ዳታን ወዳጀው በጣም ከሬዳዋ ጀምሮ መወደው ወንድም ያለ እሱ ያን ቦታ ሰጥቶኝ እዛ እንኖር ነበር። 1 አመት እዛ ተቀመጠን እና ትናንሽ 2 ልጆች አሉኝ። አሁን ሁሉም ተምረው ስራና ትዳር ያዘች አለች። እንደዚህ አሉ። ከዛ በኋላ 1 አመት ቁጭ እንዳል እንድግልገባዬ አንድ ቀን ማለዳ ጸለይኩ በጣም እና ሙሉ ወንጌል ያው አገልግል ብለው ዝም ብሎ በየቤቱ ሰጥተውኛል። ግን ምንም ስሜት አጣሁኝ ለአገልግሎቱና ስጸልይ ጧት ተነስቼ ኃይለኛ ጸሎት እየጸለይኩ ኃይለኛ ለቅሶ አለቀስኩ። ጌታ ሆይ ካልፈለከኝ ሰደኝ አልኩ። እንደዚህ አይነት አገልግሎት እንዲህ አይነት አልፈልግም ስለው ልክ ወደ 5 ሰዓት ይሁን ተኛው። ቀን ኃይለኛ እንቅልፍ ወሰደኝ። እግዚአብሔር አሁን ያለውበት ህብረት አምባ ፓስተር አብርሃም የሚባለው አንድ ጊዜ ምሳ ጋብዞናል እና ባለቤቴ ልጆችና ታውቀናል። ደስ የሚመጣ ነበር እዛ እኛ ጋር እንጋብዘው ስለነበረ ከዛ በኋላ እዛ ቸርች እንደምገባ ጌታ ሲነግረኝ ኃይለኛ መፈለጥ ትፈለጣለህ አለኝ። ለምንድን ነው የምፈለጠው አልኩት እና እሱ ያው ዝም ብሎችን ብቻ ነግሮኛል። ከዛ ያየሁትን ፓስተር አብርሃም እና ፓስተር ግዛቱ አሁን ፓስተር ነው ሁለቱ መጡ። በህልሜ ነው። ፓስተር ግዛቱ ፖስታና 10 ብር ሰጥቶኛል። ለ10 ብር ትርጉም እስካሁን አይገባኝም። ፖስታ ሁል ጊዜ ለወንጌል ስራ ሲወጣ መጀመሪያም ከድሬዳዋ እንደዛ ነው። ሌላም ጊዜ አዲስ ቦታ ሲቀይረኝ እንደዛ ነው ማቆና ሁለቱ መጡ። ፓስተር አብርሃምን በህልሜ እንደዛ ምን አለ 300 ብር ነው የምንሰጥህ ምን የለንም አለ። ቸርችም ስለሌለን አለ። ከዛ ነግስ ስነቃ ያን ጻፍኩት። በስንት ደቂቃ ቀን ፓስተር አብርሃምና አሁን ፓስተር የሆኑ ፓስተር ግዛቱ አንድ ላይ መጡ እና ነገሩኝ። ፓስተር አብርሃም ያስታውሳሉ ጸጉሬ እያሻሸኝ እኛ ጋር ነህ ካሁን በኋላ አለኝ። ደስ አለ ተቀብያቸዋለሁ። ለምን አስቀድሞ ጌታ ነግሮኝ ነው። ምሪት እንደዛ ነው። እኔ ሳልመራ ወይም ሳይነገረኝ በሌላው ቢመጣ ያ ግራ ያጋባና ከዛ ነገሩኝ። እነሱ ጋር አንዳንድ ጊዜ መሄድ ጀመርኩ። ያው ምንም አገልግሎት ስለሌለ እና እየሄድኩ እሱ ጋር 3 ቀን በሳምንት እንጾማለን፣ መጽሐፍ ቅዱስ እናጠናለን። እሱ ቢሮ ያ ቤቱ እንደዛ እነሱ ነበር የሚኖሩበት። በመጨረሻ ወደ ውጭ ሊሄድ ባሰበ ጊዜ እዛና ብለው ሽማግሎች አሉ 1 5 ይሁን 4 አልመጣም አልኳቸው። ፓስተር አብርሃም በመኪና በትልቅ መኪና እቃችንን ጭኖ እዛው ቤት እሱ የሚኖርበት አስገባኝና እሱ ያው ወደ ውጭ ሄደ። እዛ መኖር ጀመርኩ። ከዛ በኋላ መጸለይ ጀመርኩ። እግዚአብሔር ድንቅ ነገር እንዲያረግ ጸለይኩ። እንዴ ጌታዊ ስራ ይሄማ ስራ ፈትነት ነው የታል እያልኩ ስል 32 ሰዎች ዳኑና ተጠመቁ። ብቻ ደብረ ዘይት እንትን ነው ራስ ሆቴል ሆራ ያጠመቅናቸው አልቀት እየነከሰን የዛን ጊዜ በቃለ ሕይወት ትልቅ ነገር ሆነ ተብሎ ተወራ። 32 ሰው ተጠመቀ። ከዛ በኋላ የነበሩ ሽማግሌዎች ጋር እዚች ሸርተቴዋ ላይ ለምን ቸርች አንሰራም አልኳቸው። በምን አመካኝተን አሉ። ምክንያቱም ነገርኳቸው እና ተነጋገርን። ያው የመንግስት ቤት ስለሆነ ቦታው 500 ሰው እንዲይዝ ተሰራ። አሁን ትልቅ አዳራሽ ነው፣ መጋዘኑ ያየው ነው እና እዛ ያንዳንዳቸው አዋጥተው እኔም ከ300 አስራት ተከፍሎ ከምትተርፈው ያችን ሰጥቼ ተሰራ። ቤት ቆርቆሮ ነው፣ ግድግዳው እንጨትና ቆርቆሮ፣ ጣራውን ቆርቆሮ ሆኖ ነው። እንደያል በኋላ ብዙ ሰው መዳን ጀመረ። መድረኩ ላይ መድረክ አብጅተን ማጥመቂያ ሰራን። እግዚአብሔር በቃ መንገዱን አከናወነልን። የሚያስገርመው ግን እግዚአብሔር በጣም ኃይለኛ ነገር አደረገ። ብዙ ልጆች ሰዎች መዳን ጀመሩ እና በአንድ ጊዜ አንድ ቀን 250 ሰው አጠመቀ። ደነው አስተምረን ነው አይደል 3 ወር በላይ አስተምረን 250 ሰው ተጠመቀ። በኋላ ወደ 190 180 ሰው እየበዛ አሁን ያቻል በቃለች። ይህን ቤት የዚህ ቤት ባለቤት እና ወንድም ሰለሞን አለምሰገድ እኛ ጋር መጡ። እዛ ጌታን አግኝቶ ደህንነት እኛ ጋር እየተማሩ ነው። ይሄን የሰራው ይሄ ሆሊ ሲቲ ጌታ ተክለ ሆሊ ሲቲ እና ከዛ በኋላ በጣም ቀን ነው ሙሉጌታ በተለይ እንደዚህ አለና እኔ በጥሩ ቤት እየኖርኩ አምላኬ እዚህ ብሎ እና ሸራ ገዛ እንትን ነበረ። ወደ ኋላ የተሳበው እንደዚህ ነው። ሲሳብ አሁን እንደዚህ አይነት ቤት ጣራው ተቆርቆሮ ሆነ። ያንን ትልቅ ቢላውን ቤት ሰለሞን ማን ነው ሙሉጌታ ተክሌ ቀለም አስቀባው። ቆሽሾ አየውና የአባቴ ቤት እንዴት ይቆሽሻል ብሎ ነው እንዲህ ያሉ። ያው እነሱ በኋላ አሁን ወደ ሌላ ቦታ መጥተዋል። ሌላ ቸርች ናቸው። በዛ አይነት ሁኔታ እየበዛን ሄድን። ይህን ይመስላልና አሁን
ስጀምር አንድ ልጅ ነበር ሀብቴ የሚባል አሁን አሜሪካ ነው ያለው ሀብቴ አዳነ። ብዙ አገልጋዮች በጣም ብዙ ናቸው። አሁን ለምሳሌ 3 ፊት 4 ነበሩ፣ አንድ ሆኗል። 3 ፓስተር ከኔ ጋር 4 ወንጌላውያን ብዙ አሉን። አሁን ብዙ በስተናል። እግዚአብሔር ባርኮናል። ከ1977 የተጀመረ አሁን መስከረም 1 77 ያ እንግዲህ ከዚህ ጀምሮ ብሎ የተወሰነው እንጂ ከዛ በፊት ጀምሮ ነው ያለው። 76 ያው እነሱ ጋር ነው ብዙ የሚሄደው። ትክክለኛ እኔ አገልጋይ ተብሎ የተሰየምኩት ከ77 መስከረም 1 ጀምሮ ነው። እና ከዛ በጣም አሰፋን። የሚገርመው ያቺ ቸርች አሁንም በኪራይ ቤት ነው ያለችው። ገና መንግስት ቤተክርስቲያን እየተከታተለች ነው ቦታው እንዲሰጠን ተወስኖ ወደኛ እንዲሆን። በዚህ ቸርች ውስጥ ይቺ በኪራይ እየኖረች ገጠር ከ45 በላይ ቸርች አለ። ሁሉም የራሳቸው ቤት አላቸው፣ የራሳቸው ቤተክርስቲያን። ያ የሆነው በዚህ ቸርች በሚወጣው ወጪ ነው። ሁሉም ሙሉ ጊዜ አገልጋይ ያላቸው ምናልባት 1-2 ከሆኑ በስተቀር አላቅም። ግን 45 በአምቦ በወሊሶ ብዙ ቸርች አለ። የዚህ ውጤቶች ናቸው። የዚህ ቸርች ውጤቶች ናቸው። እግዚአብሔር የተመሰገነ እና ግሩም አገልጋዮች አሉን። በጣም እግዚአብሔር ብዙ ግሩም የሆነ ምእምን አለን። እና በዚህ አይነት እግዚአብሔርን እያገለገልን ያለው ብዙ ደርሻ ያለውኝ እና ስለዚህ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። እንግዲህ ባለፈው በዚህ አገልግሎት ውስጥ እግዚአብሔር አድኖ አሳልፎ ለዚህ አብያተ ክርስቲያናት መብዛት ምክንያት አድርጎታል። በዛ ላይ እስቲ በህይወት ውስጥ ያጋጠሙ ታሪኮች ማለት ተአምራት እግዚአብሔር ያደረጋቸውን እስቲ እንግራ። ብዙ ተአምራቶች ሆነዋል። ግን ስራው የእግዚአብሔር ነው፣ የሰራው እግዚአብሔር ነው። በእኔም ይስራ በሌሎች ይስራ። ስዊድን ሀገር ሳገለግል አንዲት አበሻ መጣች። ከየት መጣሽ? ከሉንድ ነው አለችኝ። ከስዊድን ከስቶክሆልም 800 ኪሎ ሜትር ነው። ባልሽስ ደህና ነው? ባልሽ የታል አልኳት። አይ እሱ ሰሞኑን ይሞታል አለች። ለምን? ኤችአይቪ ይዞታል አለች። ፈረንጅ ነው ባሏ፣ እሷ አበሻ ናት። አይሞትም አሁን አምጪው አልኳት። እየነገረችኝ መንፈስ ቅዱስ አይሞትም አምጪው በላት አለኝ። እና ሂጂ አምጪው አልኳት። በኋላ ሙሴም ባል ሽማግሌ አምጪው በላት ሴትዮ ይሞታል በሚለው ነው የሰየመችው አልኩት። ዛሬ ሌሊት ሂደሽ አምጪው አልኳት። ፈጣን ይሄ ኮብራ ባቡር አለ፣ በሱ ሄዳ በማግስት ይዛው መጣች። ሲመጣ ፈረንጅ ነጭ ነው አይደል? ጠቁሯል። በሽታው በቃ አግዳሚ ላይ ያስተኙት። ከዛ በኋላ እዛው ላይ ጸለይኩለት እና በኋላ ተነሳልኩት። ቆመና መሄድ ጀመረ እየተንገራገደ። ከዛ በኋላ ደህና ሆነ። ሲሄድ በእንትን የመጣው ሰው አሁን በእግሩ መኪና ውስጥ ገባ እና ወሰዱት። በማግስቱ ግን ዝንጥ ብሎ ሱፍ ለብሶ መጣ። እዛ ያለው ሰው ማወቅ አልቻለም። ሲመጣ ጠቁሯል። አሁን ግን መልኩ ተቀይሯል። በጋዜጣ ሁሉ አውጥተውት እንዳውም አንድ ቸርች የፈረንጆች ቸርች ሰብክ ያለው በሱ ምክንያት። አሁን ከዛ በኋላ እዛ ፈረንጆች ቸርች ስጠራ አስተርጓሚ ወንድም አብሮኝ ሄደ፣ በስዊዲሽ ቋንቋ እኔ በአማርኛ እና እየሰበኩ ያ ፈረንጅ ማታ ራት ቤቱ ጋብዞኝ ሚስቴ ታማለች ብሎ ለሚስቱ ልጸልይላት ይዞኝ ሄደ። እዛው ራት በልተን ጸለይን። በኋላ ልጁ ይቼን የልጅ ናት፣ ሙዚቃ ምርጥ ናት፣ ብዙ ኳየር እሷ ናት አሰልጣኝ፣ ግን ራስሽን አጥፊያት ፊምላት መንፈስ አለ አለኝ። ነው እንዳልኩት ጎኔ ቁጭ ብላለች እዚያ አጠገቤ። እንትን እያናገርኳት ሳለ በአስተርጓሚ ከፎቅ ላይ ወጥተሽ ራስሽን ጣይ ይለኛል አለች። መንፈስ ቅዱስ ጸልይላት አጋንንት ነው ያለባት አለ። የሚገል የብደት መንፈስ አለባት አለ። ግን የኳየር መሪ ናት፣ ምን ችግር አለ? አጋንንት የለም ብለው ያምናሉ ስዊድን ሀገር። እና መጨረሻ ላይ እጅ እንዳለች እጄን እዚህ ላይ እንዲጭን መንፈስ ቅዱስ እንዳለ ማለት ጀመረ መንፈሱ። አሁን ስዊዲሽ አልችልም ደግሞ መናፍስቱን ደግሞ በማስተርጎም አላስወጣው። ድሬዳዋ አንድ ሴት አጋንንት ጥሏት አንድ ቤት ሲሄድ አማርኛ ብቻ ነው ቋንቋ፣ በኦሮምኛ ብዙ 1 ሰዓት አስፈጀች። ማነስ ስለው እና በኦሮምኛ ነው የሚያናገረኝ፣ እኔ አልችልም። አስተርጓሚ ጥሩ ብዬ በአስተርጓሚ እንዴት ይቻላል? ውጭ አልኳት። እንደውም አስተርጓሚ ሆነ። በኋላ ቆይቶ ደግሞ ዋማ ወሬ አለኝ። ምንድን ነው የምታስጨንቀኝ አለኝ በሶማልኛ ደግሞ አባ ነው። በኋላ መጨረሻ ላይ ጌታ ሆይ ይህን ያህል ሰዓት ለምንድን ነው አልኩት። በትዕቢት አውጣው አለኝ። ለካ ስገባ ይህን ሰው ለምን አመጣችሁ ቢሎ ሲጮህ አልችለውም ይህን ሰው ሲል ታበይኩ። እጄን ኪሴ አድርጌ ለካ ያ ትዕቢት ነው። በትዕቢት አውጣው አለኝ። አለቀሱ። ጌታ ሆይ ማረኝ አልኩት። ከዛ ንስሐ ከገባ በኋላ ምን ላድርገው አልኩት። ቸር ነው እግዚአብሔር። በአማርኛ ተናገር በለው አለኝ። በአማርኛ ተናገር ስለው ቡዳ ነኝ አለኝ። ይሄ እኮ ዝም ብሎ የመንደር እኮ አውደልዳይ መንፈስ፣ የማይረባ መንፈስ እኮ ነው። ዝም ብሎ ማለት እንዲህ ጠንካራም አይደለም። አይኗን አየሁት እንደዚህ ብሎ። ከዛ ጋንቱ ለቋት ወጣ። ልክ ስዊዲሿን ልጅ ስጸልይ በስዊዲሽ ቋንቋ መናገር ጀመረ። ጌታ ሆይ ምን ላድርግ አልኩት። በአማርኛ ተናገር በለው አለ። ሃሌሉያ! ኢየሱስ ጌታ ነው። መንፈስ ቅዱስ ዓለም አቀፍ እኮ ነው። እና ስለዚህ ሰይጣንም ደግሞ ዓለም አቀፍ ቋንቋ አለው። ምን ችግር አለው? እና በጌታ በኢየሱስ ስም አዛለሁ በአማርኛ ተናገር አልኩት።
እና የእብደት መንፈስ ነን ደረስክብን አለ። እኔ አልደረስኩም ኢየሱስ ደረሰብህ ስለው ከዛ መንፈሱ በአማርኛ እንዴ አሉ ወላጆቿ። ምንድን ነው በእኛ ቋንቋ ነው እንዴት ችላ በቃ መንፈሱ ተናገረ። አጋንንቱ ለቋት ወጣ ተናገረ። ከዛ በኋላ ጸለይኩላት፣ ጌታን ተቀበለች። እንግዲህ የኳየር የስንት ኳየር እኮ እንትን ናት፣ አሰልጣኝ ናት። መንፈስ ቅዱስ ተሞላች። የሚገርመው ኦሜዮ የተለያየ ቦታ ሲሄድ አትሄድ ነበር አባ እዛ ካሉ ወገኖች ጋር እንደለየ እና እግዚአብሔር በዚህ ለወጣ። ከዛ በኋላ ግን አዲስ አበባ እያገለገልኩ እያለ ብዙ በሽተኞች ሐሙስ ነበር የፈውስ አገልግሎታችን እንዲህ እየተንፏቀቁ የሚሄዱ የመጡ ሌሎች በተለይ አንድ ሰው እየሰበኩ ኳስ የመሰለ ተጠቅሎ እንደ እሳት ሲወርቅ አየሁ። አንድ ሰው ላይ ኳስ የሚመስል ነገር እሳት ሲወርቅ ያለው አልኩት። ለካ ሰውየው በክራንች የሚሄድ አለ። ለካ ልጁ አለች አጠገቡ ትንሽ ልጁ እና ሲያርፍበት ብድግ ብሎ ሲዘል ሰውነቱ ድኗል። ብድግ ብሎ ተነስቶ ክራንቹን ጥሎ የለም። ፕሮግራሙ ሲያበቃ ልጅቷ ታለቅሰ። ምን ነው አባቴ የለም አጣሁት። ወዴት ሄደ እንጃ፣ ይሄው ብትሮ አለ ቁሞ ነው ሄዶ አለች። በኋላ ልጅቷን የሚያውቋት ሰው ስላሉ አባቷ ጋር ወሰዷት። በማግስቱ መጣ። እንዴ ማን ወንድሙ ነህ እንዴ? እንትና ወንድም አልኩት። አይደለም ምን የራሰኝ እንዴት ትናንትና መገለጡ ሲመጣ የሆነ ነገር ሳትወደቀብኝ ተነሳሁ አለኝ። እና አዳ ለምን ልጅን ጥለህ ሄድክ አልኩት። ይኸው ያን ደረጃ በክራንች መውጣት አስመረኝ። እሱን ለመበቀል ደረጃውን እየኮረድኩኝ አለች። ከዛ በኋላ ተመለሰ። ይሄ በጣም አስደናቂ ነው። ወላይታ በጣም ብዙ ቤተክርስቲያን አለ እና እዛ ሄድ አገለግል ነበር። የሚያስገርም ህዝብ ነው። ጌታን የሚወድ ህዝብ ነው። እና እዛ እየሄድኩ ሳገለግል ትልቅ ሪቫይቫል ነው ጌታ የሰራ ያመጣው እስከ ገጠር መደብ ላይ እያደርኩኝ እና ግን አንድ ሰው እሱ እዛ ወርልድ ቪዥን ሁሉ ሄዳለሁ አበላ የሚባል ቦታ ሄዳለሁ እና ሳገለግል አንድ ነርስ ልጅ ነበረ እና ብዙ ጊዜ ይነግረኛል። አንዳንድ ነገሮች እነግረዋለሁ፣ እጸልይለታለሁ። አንድ ቀን ግን ኮንፈረንስ ላይ ታጀ ትልቅ ኮንፈረንስ አብቅቶ ሽማግሌዎቹ አትሄድ እስቲ ሰኞ አረፈዋል ብለውኝ አረፌ። ጠዋት ወደ 4 ሰዓት የወርልድ ቪዥን ማናጀር አቶ አሰግድ አሁን አሜሪካ ነው፣ ስታፋችን ከመኪና ወድቆ ሞተ አለ። አሁን አስከሬኑ እዚህ ቃለ ሕይወት ሆስፒታል ነው ያለው አለ። ከዛ አስከሬን ልንወስድ ነው ሸኙን አለ። እነሱ ሳጥን ሊገዛ ተሄዷል። ሳጥን እስኪመጣ እዛ ሄድ 6 ሰዓት ሆኖታል። ልጁ ከሞተው ሰለሞን ይባላል እና ከዛ መጨረሻ ላይ ተገን የሚባል እስራኤል ሀገር ሄደ የቃለ ሕይወት ወንጌላዊ ነው። እሱ አስከሬን ይጠብቃል። 6 ሰዓት አልፎታል። ሽማግሎችን እንደዚህ መሬዳ ቆሟል። ሌሎች ሰዎች ሁሉ መኪና ተደርድሯል እና እኔም እንዲህ ነጠል ብዬ ዝም ብዬ ቆሜያለሁ። አስከሬኑ ተስተካክሎ አልጋ ላይ ተኝቷል። ሳጥን እስኪመጣ ሳጥን ውስጥ ያስገቡት ነው እና እዛ ሲሆን ሰው ሁሉ አለ። እኔ አላቅም የሚሆኑ ነገሮች ከሆኑ በኋላ ነው እንጂ የማያቸው የማረገው። አሁን ለምሳሌ እኔ አንዳንድ ጊዜ በማስተዋል ባረገው አልችልም። ለካጀ ተንበርኪ አስከሬኑ ላይ ነው ያለው። ልክ ልጁ ሲነቃ ነቃ። አስከሬኑ እንትኑ ሰውዬው ሲነቃ እኔ ወደ ኋላ ወደቅኩ። እዛ የነበሩ ሰዎች በሙሉ ወደቁ እና እነሱ ድንጋጤ ነው የጣላቸው። ድንጋጤ ነው። እኔም ድንጋጤ ልጁ ሲነቃ እኔ እጄ እንደተጫንኩ አላውቅም፣ ግን ተነሳ ነው። በኋላ ተነስቶ እዛሁኝ የወደቅኩበት ሳየው የተጠመተመበትን ይተረትራል ጨርቁ። ሲተረትር ወንጌላዊ ተገኔም ወደ ኋላ ሄዶ ዝም ብሎ ቁሟል ደንግጦ ግንቡ ተደግፎ። በኋላ አካባቢውን እያየ በኋላ እንባው ዱብ ዱብ ማለት ጀመረ እና ተንበረክኮ አንድ መዝሙር ይዘምራል። ያው መንግስተ ሰማያት የምንዘምረው መዝሙር እዚህ ያለውን አይደለም፣ እዛ ሌላ መዝሙር እርግጠኛ ነኝ 100% እና ይዘምራል። አናቀውም መዝሙሩን። ዘመረና ተነስቶ ቆመ። እያየሁን ባፈሰሰ ሰዎቹ ሊወደቁት ተነሱና ቆሙ። አንዱ ስማ አለው፣ ይህን ያህል ጊዜ የት ነበር ካለው። በነጭ ፈረስ ተቀምጬ እየሄድኩ በምድር ላይ የዛ አይነት ቦታ የዛ አይነት ምድር የዛ አይነት ነገር አላየሁም። የሚያበሩ ሰዎች፣ የሚያስገርሙ ሰዎች። እዛ ቦታ ስደርስ ልክ ገና እነሱ ጋር ስደርስ ዞረና ገላመጠኝ። ይሄ ነዋ ብሎ እጁን እኔ ላይ ሲያሳርፍ ነቃሁ አለ። ለካ እጄ ባረፈ ጊዜ ነፍሱ ወደ ቀፈው ተመልሳለች። በጣም በቁጣ ገላመጠኝ እና መጨረሻ እዛ ያለውን አይቷል። ያን አይቶ እኔ እኮ አንዳንዴ ስሰብክ ሰዎች ሲሞቱ ቢረቁ ይናደዳሉ እና ስለዚህ ደስ አለው። ተነስ ማለት ነቃ። በቃ ከዛ ሁሉ ሰው ሁሉ ተገረመ። ያም ሳጥን እሱን ሳያስገባ ወደ መጣበት ተመለሰ። አሜን። እና እነሱም እንሸኛለን ያሉት አልሸኙም። ወደ ቤቱ ሄዶ እንዳልፍ ወደ ከተማ አዲስ አበባ መጡት። የሚያስገርመው ግን ባለፈው ዓመት ይመስለኛል ወይም ከአንድ ዓመት በፊት ካናዳ እየሰበኩ እያለ ኤድመንተን ነው ያለው፣ ሰለሞን ነው ስሙ እና እዛ የካናዳ አየር መንገድ እንትን ውስጥ ይሰራል።
እየሰበኩ ስለ ሪቫይቫል እየሰበኩ መንፈስ ቅዱስ የሞትን ጣር ሽሮ ያስነሳል እያልኩ እየተናገርኩ እያለ ልክ ይህን ስናገር ወላይታ የሆነውን ስናገር ፓስተሩ እዛ አለልህ አለኝ፣ መስክሮልናል አለኝ። አልኩት ዛሬ እንግዳ ሰው ታውቃለህ ብሎ ነበር ሲወስደኝና የት አለ አልኩት። ሰለሞን የት አለ ስለው እሱን የሚያህሉ ትላልቅ ጎረምሳ ልጆች አድርሷል። ከነሚስቱ ብድግ ብሎ ወደ እኔ መጣ። እኔ ከመደንገጤ ተንበረከኩ። ከዛ በኋላ ነገራቸው አሁን ያልኩትንና ሌላም ጨምሮ አናዶኛል አላቸው በመንቃቴ እና ይህ በህይወት የማረሰው አስደናቂ ነገር ነው። ብዙ ታምራቶች ሆነዋል እግዚአብሔር የሰራቸው። አሁን ላስታው እኔ ነው አንድ ቀን በጊዜው ያመኝ ነበር አስምና ያመኝ ነበር የዛሬ ስንት ዓመት ፈውስ ፕሮግራም አንድ ሰውዬ ሸሚዛቸውን ገልጠውላቸው አንድ ወፍራም ሴትዮ በቃ ሰጥ ራዱ መጣና አገልጋይ ጸጥ ሊሞቱ ነው አሉኝ። አይ እንደዚህ ጸለይኩላቸው። ሴትዮዋ ደረጃውን ውጡ ወደ ላይ ስላቸው እየሮጡ ሲወጡ የለም። እንደገና እና ሰውዬ ላባቸው ይፈስ ነበርና ጸለይኩላቸው። ወዲያውኑ ምንም እንደዚህ ነው ያረፈው። ብድግ አሉ። ከዛ ሲሮጡ በጉባኤው መሃል እኔ በህይወቴ ታምራት አይደለም እሱ ግን ለእኔ ምንድን ነው የሆነው? ቀናው። እኔ አመኝ ነበር የዛ ጊዜ እና አሁን የለም። እግዚአብሔር ሆይ አልኩት እንዴ እኔ ለሌላ ስጸል እየተባለ እኔ ቅናት ነው እኮ ያዘኝ እንዴ እያመመኝ ነው እንደማገለግለው አልኩት። በኋላ ደነገጥኩኝ። ይሄ የቅናት ነው እና እግዚአብሔር ብዙ ታምራት ሰርቷል። በተለይ በህብረት ቤተክርስቲያን በዓለም በብዙ ሀገር ሄጃለሁኝ ከአውስትራሊያ በቀር በሄድኩበት ሀገር ሁሉ ህብረት አምባን የማይጠይቀኝ አገልጋዮችን የማይጠይቀኝ ሰው የለም። እግዚአብሔር ስሙ ይባላል። የዩኒቨርሲቲ ተማሪዎችም ህብረት አምባ ናት እናታችን ያሳደገችን ዩኒቨርሲቲ እያለን ነው የሚሉት እና በህብረት አምባ እግዚአብሔር ትልቅ ክብር ያረገባት ቤተክርስቲያን ናት። አሁን ሌላ እንግዳ ክብር እንደሚያደርግ አውቃለሁ። ኢየሱስ ለዘላለም ጌታ። አሜን። ክብር ለጌታ። አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። አሜን። ሃሌሉያ። እንግዲህ አሁን ወደ ማጠቃለያ ደረስን ይመስለኛል። በዚህ ሁሉ ጊዜ እንግዲህ እግዚአብሔር ኃይል አይተዋል፣ ታምራትን አይተዋል፣ የእግዚአብሔር እጅ አይተዋልና ከተለማመዱት ነገር ተነስተው ለአገልጋዮች፣ ለምእመናን አሁን ላለው ጊዜ ለሚመለከቱ ሰዎች ምንድን ነው የሚመክሩት ዛሬ? ከዛ በኋላ ደግሞ የሚመለከቱትን ሁሉ እንዲባርኩ እጠይቆታለሁ። እግዚአብሔር ስሙ ለዘላለም ይባረክ። አሁን ምስክርነቴን ለምትሰሙ አሁንም ደግሞ ለምመክረው ምክር ለምትሰሙኝ ወገኖች፣ አገልጋዮች፣ ምእመናን ሁላችሁም ብትሆኑ እኔ ባሳለፍኩት ዘመን እግዚአብሔር ያደረገኝን ነው የሆንኩት። ከዛ ውጭ አልሆንኩም። በዚህም ዘመን አገልጋይ የእግዚአብሔር ክብር በእሱ ላይ እንዲገለጥ ከፈለገ እግዚአብሔር ያደረገውን ቢሆን በጣም ድንቅ ነገር ይሆናል። ማንንም አንሆን፣ እግዚአብሔር ያደረገንን እንሆን። እግዚአብሔር ያደረገንን ስንሆን እውነት እግዚአብሔር በእኛ ላይ ይጠቀማል። ምናልባት ይሄ ቃል ብሄድ ይሆናል ብያ እንደ ልቤ የሆነ ፈቃድን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ይላል። ለእግዚአብሔር እንደ ልቡ ነው እና ሌላ ሁለተኛው ለእግዚአብሔር እንደ ልቡ ከሆንለት እግዚአብሔር በሕይወታችን ለመስራት እጅግ እኔ በዚህ ዘመን ከራሴ ጀምሮ ሳስብ እንደዚህ ዘመን እግዚአብሔር ሰው ሊያገኝ ፈልጎ የናፈቀበት ጊዜ ያለ አይመስለኝም። እኔ በእውነት እናገራለሁ በድፍረት። በአካብ ዘመን በጣም የሚያስገርም ነገር አለ። አንድ ነገር እግዚአብሔር አይኖቹን ከራተቱ ነበር ሰው እየፈለገ ሲፈልግ፣ ግን በቤተ መንግስት የሚኖር እዩ የተባለ ከጓደኞቹ ጋር ኃይለኛ ቅናት የነበረው ሰው ነበር። የኤልዛቤል ሟርተኞች ነበሩ እና እዩ ግን እግዚአብሔር ሆይ ነቢያቶች ተደብቀው ከተገኙም ይገደላሉ እና ያሉትም ሙተዋል፣ አሁን ያሉት ደግሞ ተደብቀዋል እስከ መቼ ብሎ ያዝን ነበር። እግዚአብሔር አይኖች ግን እዩ ላይ አረፉ። ከዛ በኋላ ግን እዩ ዝግጁ ነበር። ጓደኞቹም እኮ ከእሱ ጋር ስሜታቸው ግን እዩ ጥሶ የወጣ ነው። በሐሳቡ ፍላጎቱ እግዚአብሔር ያደረገውን ለመሆን ዝግጁ ነበር። እግዚአብሔር ሲያየው ወደ አሁኑ የእዩ ልብ ዝግጁ ነበር። ቶሎ ብሎ ለኤልሳ ነገረው። ሰው አግኝቻለሁ አለው። ቶሎ በልና ከነቢያት ልጆች መልእክት ያዝ፣ ዘይት ያዘ እንዲሄድ ነገረው። እዩ ደግሞ ጠራ። ከነቢያት ልጆች አንዱን ታጠቅ፣ ተዘጋጅ፣ ዘይት ዘይድ ከጓደኞቹ መካከል ነጥለህ ትቀባው ሰው አለ፣ ያም እዩ ነው፣ በቤቱ አስገብተህ እንዲህ አድርግ ብሎ ነገረው። ሁለተኛ ነገሥት 9 ላይ ነው ያለው ይሄ ጥቅስ። የሚያስገርመው ግን አለቃው ብሎ ጠራው፣ አስገባው፣ ዘይት አረገበት፣ ትንቢት ተናገረ። ተናጋሪውም የሚያስገርም ነው። ተልኮውን ሲፈጽም አንዳንድ ሰው ተናግሮ እዛ ይሞታል፣ እዛው እየበላ እየጠጣ። እሱ ግን መልእክቱን አድርሶ ከዛ በኋላ እግዚአብሔር ምድርቷ ላይ ያለው መርገም እንደሚሰብር ኤልዛቤልንና የእሷን የአካብ የሆነውን ነገር እንደሚያጠፋ የይሁዳና የእስራኤል መሪ እንደሚሆን የምድርቷ የፈውስ መፍትሄ እንደሚሆን እግዚአብሔር ተናገረው። ተናግሮ ሲጨርስ በሩን ከፍቶ ነው የሄደው።
እዩ ግን ሲወጣ ይሄ እብድ ለምን መጣ ሲሉት ታውቃላችሁ አላቸው። እሱ የመጣው ዓላማውን ንገረን አሉ፣ ነገሩት። ጌታ ይባርካቸው። እነዛም መቼም በጊዜው ምንድን ነው ያደረጉት? የሚያስገርሙ ናቸው። መቀባቱን ሲነግራቸው ተቀባው እኮ እያለ እዩ አልጮኸም። ሲያስጨንቁት ግን እግዚአብሔር እንዲህ አለኝ አላቸው በትህትና። እነሱ ደግሞ ለሱ ቅባት ተባባሪ ሆኑ። ለሱ ቅባት እዩ ተቀባ ብለው ሰረገላ ቀረቡ፣ የእሱ ተባባሪ ሆኑ። ከዛ በኋላ እግዚአብሔር የምድሪቷን መርገም የምድሪቷን ሟርት በእዩ ሰበረው። እግዚአብሔር ይባረክ። እስከ ቤተ መንግሥት አካብ ቤተ መንግሥት ኤልዛቤል ቤተ መንግሥት ገብቶ ገለበጠው። ምድሪቷ ፈውስ አገኘች። ወገኖች ሆይ እነግራችኋለሁ፣ አገልጋዮች በኢትዮጵያ ብዙ አገልጋዮች ያላችሁ ጌታ ይባርካችሁ። እግዚአብሔር ዝግጁ ነው ቅባቱን በጥፍ ሊያፈስልን እና ስለዚህ ለምድሪቷ ከቁጥር በላይ ነን እና እግዚአብሔር ይህች ምድር ይፈውሳታል። ግራቀኛችን አኒ የምናየው አይደለም፣ እግዚአብሔር ከምናየው በላይ ነው። ኃይለኛ ነው እግዚአብሔር፣ ታምራት ይሰራል። ይህን ታምራት የሚሰራውን አምላክ እርሱን እዩ። በጣም ፈጣን በሆነ እግዚአብሔር በክብሩ ተገልጦ ታምራትን በእናንተ ይሰራል። እግዚአብሔር ይባርካችሁ። ዘመናችሁ ሁሉ የተባረከ ይሁን። እግዚአብሔር በእናንተ ላይ የማያቋርጥ ቅባት ያምጣላችሁ። እግዚአብሔር ገደብ የሌለውን ቅባት በእናንተ ላይ ይልቀቅ። ክብሩን ለእግዚአብሔር በሰጠን ጊዜ እግዚአብሔር ቅባቱን አይገድበውም፣ ገደብ የለውም። እንደ ኤልሳ እንኳን ኤልያስ ሊወሰድ ሲል በአንተ ያለ 2 እጥፍ ነው ያለው። እግዚአብሔር ግን ቅባቱን ከዛ በላይ ይሰጣል፣ ገደብ አያደርግም። እግዚአብሔር ይለቀዋል። ወገኖቼ እነግራችኋለሁ ዛሬ እግዚአብሔር ከአእምሮ በላይ የሆነ ሥራ ሊሠራ ይፈልጋል። የኢትዮጵያ ትንቢት በዘመናት የተነገረው አሁን ባላችሁት በእናንተና ገና በሚነሱት ታምራት ሊሠራ ነው። በኢየሱስ ስም የእግዚአብሔር ታምራት በእናንተ ላይ ይምጣ። በኢየሱስ ስም የእግዚአብሔር ክብር በእናንተ ላይ ይገለጥ። በኢየሱስ ስም የእግዚአብሔር ክብር በእናንተ ላይ ተገልጦ መርገም ከምድሪቷ ላይ ይጥፋ። አጉል ነገር ከምድሪቷ ላይ ይውጣ። በኢየሱስ ክርስቶስ ስም እግዚአብሔር ኢትዮጵያን ይባርካት። እግዚአብሔር በኢትዮጵያ ላይ ክብሩን ይግለጥ። እግዚአብሔር በኢትዮጵያ ላይ መገረምን ያድርግ። ረሃብንና ቸነፈርን ሁሉ እግዚአብሔር ያጥፋ። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን ሃሌሉያ። የነገሥታት ንጉሥ የጌቶች ጌታ እግዚአብሔር በኢትዮጵያ ምድር እጆች ይወዛወዙ። የማይገቡ ነገሮች ሁሉ ምድሪቷን እግዚአብሔር ሆይ ለቀዋት። ከምድሪቷ ላይ የጨለማ አሰራር፣ የመናፍስት አሰራር፣ የሟርት አሰራር፣ ልዩ ልዩ አሰራሮች ከኢትዮጵያ ላይ በኢየሱስ ስም ይገፈፉ። አሜን። የኢትዮጵያ ሕዝብ የተባረከ ሕዝብ ይሁን። አሜን። በኢትዮጵያ ላይ ክብር ያለ መከልከል ይገለጥ። አሜን። ይህ እግዚአብሔር ጣት ነው የሚያሰኝ እግዚአብሔር እጅህ ትገለጥ። አሜን። ይህ ስለሚሆን አመሰግናለሁ። ፈጥኖ ይሆናል፣ አመሰግናለሁ። ድንቅ ነገር ይሆናል፣ አመሰግናለሁ። እግዚአብሔር ታምራት ይሆናል፣ አመሰግናለሁ። ምድሪቷ ትባረካለች፣ አመሰግናለሁ። የምድሪቷ መሪዎች ይባረካሉ፣ እናመሰግናለሁ። አሜን። ክብር ላንተ ይሁን። አሜን። ኢየሱስ ጌታ ነው። አሜን አሜን። ሃሌሉያ። ጌታ ያከብራል። አሜን። ጌታ ሆይ ክብር ለስምህ ይሁን። እግዚአብሔር ይባርኮት ፓስተር። እግዚአብሔር የተባረከ ይሁን ስለነበረን ጊዜና እግዚአብሔርም ስለረዳሁት እኔ አመሰግነዋለሁ። እግዚአብሔር የተመሰገነ ይሁን። የፕሮግራማችን ተከታታዮች የፓስተር ጎሳዬን ምስክርነቶች በተከታታይ አቅርበንላችኋል። ሳምንት ደግሞ በሌላ ፕሮግራም እስክንመጣ ድረስ የጌታ ጸጋ ይብዛላችሁ። በሰላም ቆዩን።